የሌሊት ጭንቀትንና እንቅልፍ እጦትን በተፈጥሯዊ መንገድ ያስወግዱ። በእንቅልፍ ችግር እየተሰቃዩ ከሆነ ለምሳሌ መተኛት ለረጅም ጊዜ የሚወስድቦት ከሆነ፣ በሌሊት ደጋግሞ የሚባንኑ ከሆነ ወይም ለሰውነቶ እረፍት የሚሰጥ ጥልቅ እንቅልፍ ማግኘት እንደማይችሉ የሚሰማዎት ከሆነ ለእነዚህ የእንቅልፍ ችግሮች ትክክለኛው ምክንያት የእነዚህ 3 ቁልፍ ንጥረ ነገሮች እጥረት ሊሆን ይችላል። ሰዎች የተለያዩ መድኃኒቶችን አልፎ ተርፎም እንደ ሜላቶኒን ያሉ ተጨማሪ ንጥረ ነገሮችን ሞክረዋል። ነገር ግን አዳዲስ ጥናቶች እንደሚያሳዩት እነዚህ ንጥረ ነገሮች ለረጅም ጊዜ መጠቀም ብዙ የጎንዮሽ ጉዳቶች አሉት። በተጨማሪም ብዙ ሰዎች እነዚህን መድኃኒቶች ሲወስዱ በማግስቱ ጠዋት የመደንዘዝ ወይም የድካም ስሜት ይሰማቸዋል። ብዙ ምርምሮች እንደሚያሳዩት ከሆነ ሰውነቶ ወደ እንቅልፍ ስሜት ስሊፕ ሞድ ለመግባት የተወሰኑ ንጥረ ነገሮች ያስፈልጉታል። ብዙ ሰዎች በእነዚህ 3 ንጥረ ነገሮች እጥረት የተጠቁ ናቸው። ጥናቶች እንደሚያሳዩት ደግሞ የእነዚህ ንጥረ ነገሮች እጥረት የእንቅልፍ ጥራትን ከማበላሸቱም በላይ ለተለያዩ የእንቅልፍ ችግሮች ይዳርጋል። ስለዚህ ዛሬ እንቅልፎን ለማስተካከል በየቀኑ በምግቦ ወይም ተጨማሪ ንጥረ ነገሮች ሰፕሊመንትስ ማግኘት ያለቦትን 3 ቁልፍ ነገሮች አጋራችኋለሁ። እንቅልፍ ለሰውነታችን በእጅጉ አስፈላጊ ነው። አዳዲስ ዘመናዊ ጥናቶች እንደሚያሳዩት ጥራት የሌለው እንቅልፍ የእርጅና ሂደትን ከማፋጠኑ በላይ ለሰውነት መቆጣት፣ ኢንፍላሜሽንና የተለያዩ ስር የሰደዱ በሽታዎች መንስኤ ይሆናል። ለዚህ ነው ሁሉም ሰው ስለ እንቅልፍ ማስተካከል የሚናገረው። ነገር ግን ዋናው ጥያቄ እንቅልፎ ለምን ይረበሻል የሚለው ነው። ለእንቅልፍ መረበሽ አንዱና ዋነኛው ምክንያት የእነዚህ ቁልፍ ነገሮች እጥረት ነው። እነዚህ ንጥረ ነገሮች በሰውነቱ ውስጥ ሲያንሱ አእምሮ ንቁ ሆኖ ይቆያል። በዚህ ምክንያት መዝናናት፣ ሪላክስ ማድረግ አይችልም። ስለዚህ ለመተኛት ረጅም ጊዜ ይወስዱቦታል። በተጨማሪም የጭንቀት ሆርሞኖችና ሜላቶኒን የተባለ የእንቅልፍ ሆርሞን ያዛባል። በዚህ ምክንያት በሌሊት በተደጋጋሚ ይነቃሉ። እዚህም በላይ ሰውነቶ ወደ ጥልቅ እንቅልፍ መግባት አይችልም። ጠዋት ሲነቁ የንቃት ስሜት የማይሰማዎትም ለዚህ ነው። ስለዚህ ለጥሩ እንቅልፍ በጣም አስፈላጊ የሆኑት 3 ንጥረ ነገሮችና እነዚህን በበቂ መጠን ለማግኘት ዛሬውኑ ሊመገቧቸው የሚችሏቸውን ምርጥና ቀላል የምግብ ምንጮችን ላጋራችሁ። አንደኛ፣ ቫይታሚን ቢ6። አብዛኞቻችን ትኩረት የምናደርገው እንደ ቢ12 እና ቢ9፣ ፎሌት ባሉ ሌሎች የቢ ቫይታሚኖች ላይ ነው። ነገር ግን ቫይታሚን ቢ6 በሰውነታችን ውስጥ ሜላቶኒን እና ሴሮቶኒን የተባሉ ሆርሞኖችን በማምረት ረገድ ወሳኝ ሚና ይጫወታል። በሰውነት ውስጥ የቢ6 መጠን ሲቀንስ በቂ ሜላቶኒን አያመርትም። ይህ የእንቅልፍ ዑደትን ያዛባል። በዚህ ምክንያት ወደ ጥልቅ እንቅልፍ መግባት አይችሉም። ቫይታሚን ቢ6 እንቅልፍን በመቆጣጠር ረገድ ወሳኝ ሚና የሚጫወተው ለዚህ ነው። በአሁን ጊዜ ለቫይታሚን ቢ6 እጥረት ከሚያጋልጡ ዋና ዋና ምክንያቶች አንዱ ለከፍተኛ ጭንቀት ስትረስ መጋለጣችን ነው። ሰውነቶ ለማንኛውም አይነት ውጥረት ስትረስ ሲጋለጥ አካላዊ፣ ስሜታዊ፣ ከሥራ ወይም ከግንኙነት ጋር የተያያዘ ቢሆንም ይህ ውጥረት በሰውነት ውስጥ ያለውን የቫይታሚን ቢ6 ክምችት ያሟጥጠዋል። ብዙ ሰዎች ለዚህ ንጥረ ነገር እጥረት የሚጋለጡትም ለዚህ ነው። ታዲያ ቫይታሚን ቢ6 ምርጥ ምንጮች የትኞቹ ናቸው? ከእንስሳት ተዋጽኦ ሳልመን ዓሳ፣ ዶሮ ወይም ተርኪ። ከእጽዋት ተዋጽኦ ሙዝ፣ ሽምብራ ወይም የሱፍ ፍሬ። ስለሆነም በእራት ወቅት የተወሰነ የእንስሳት ፕሮቲን በተለይም ሳልመን ወይም ዶሮ እንዲመገቡ ይመከራል። የጥራጥሬ ተመጋቢ ከሆኑ ደግሞ በቂ ፕሮቲን እንዲሰጦት ሽምብራ ቀቅለው መጠቀም ወይም ከ1 እስከ 2 የሾርባ ማንኪያ የሱፍ ፍሬ መመገብ ይችላሉ። ይህም በቂ ቫይታሚን ቢ6 ይሰጦታል። ሁለተኛ፣ ማግኒዥየም። አዎ ሁላችንም ስለ ማግኒዥየም እናውቃለን። ነገር ግን የነርቭ ስርዓቶን በማረጋጋት ረገድ ለእንቅልፍ በጣም ወሳኝ ሚና ይጫወታል። በተጨማሪም ሰውነቶ ወደ ጥልቅ እንቅልፍ እንዲገባና በሌሊት ጡንቻዎቹ እንዲዝናኑ ይረዳል። ሰዎች የማግኒዥየም እጥረት ሲኖርባቸው ለመተኛት ረጅም ጊዜ ይወስድባቸዋል። እንዲሁም ጠዋት ሲነቁ የድካም ስሜት ይሰማቸዋል። ማግኒዥየም ምርጥ የምግብ ምንጮች የትኞቹ ናቸው? ሳልመን ዓሳ
አሁንም ቢሆን ግሩም የማግኒዥየም ምንጭ ነው። ሌሎች ምንጮች ደግሞ የዱባ ፍሬ፣ ፓምከን ሲድ፣ አቮካዶ፣ አልመንድ፣ ለውዝና ስፒናች የተሻሉ ምንጮች ናቸው። ስለዚህ በእራቶ ላይ ሳልመን ማካተት ወይም አንድ የሾርባ ማንኪያ የዱባ ፍሬ መመገብ ይችላሉ። ራት ቀድመው ለሚመገቡ ሰዎች ደግሞ ከመተኛቱ 1 ሰዓት በፊት ቀለል ያለ መክሰስ እንዲወስዱ እመክራለሁ። የተሻለው መክሰስ አንድ የሾርባ ማንኪያ የዱባ ፍሬ ከአንድ የሾርባ ማንኪያ የሱፍ ፍሬ ጋር ተቀላቅሎ ሲወስዱ ነው። ይህም ሁለቱንም ንጥረ ነገሮች በአንድ ላይ እንዲያገኙ ያደርጎታል። ሶስተኛ ግላይሲን። ግላይሲን ምንድን ነው? ግላይሲን በእውነት የነርቭ ስርዓትን በመቆጣጠር ረገድ ከፍተኛ ሚና የሚጫወት አሚኖ አሲድ ነው። የአንጎልን ንቁነት በመቀነስ በሌሊት አእምሮ እንዲረጋጋ ይረዳል። እንዲሁም የእንቅልፍ ጥልቀትን ስለሚጨምር ወደ ጥልቅ እንቅልፍ ሁኔታ ውስጥ መግባት ይችላሉ። በተጨማሪም ግላይሲን በሌሊት የመባነን ወይም የመንቃት ሁኔታን እንደሚቀንስ ተረጋግጧል። የግላይሲን የምግብ ምንጮች የትኞቹ ናቸው? የአጥንት መረቅ አንዱና ምርጡ ምንጭ ነው። ጥራጥሬዎች የጥራጥሬ ተመጋቢ ከሆኑ እንደ ምስርና ባቄላ ያሉ ጥራጥሬዎች ጥሩ ምንጭ ናቸው። ኮላጅን ፓውደር ሌላው ግሩም አማራጭ ነው። ስለዚህ የአጥንት መረቅን የእራቱ አካል ማድረግ ይችላሉ። ካልሆነ ደግሞ ምስር ወይም ባቄላ በእራቱ ላይ ማካተት ግላይሲንን እንዲያገኙ ይረዳውታል። በዚህ ረገድ ተጨማሪ ንጥረ ነገሮች ሰፕሊመንት መጠቀም በጣም ጠቃሚ ሊሆን ይችላል። ግላይሲን በዱቄት መልክ ሲወሰድ በጣም ውጤታማ ነው። የተለመደው መጠን 3 ግራም አካባቢ ሲሆን ከመተኛቶ 1 ሰዓት በፊት ቢወስዱት ይህ የእንቅልፍ ጥራትን በከፍተኛ ሁኔታ ያሻሽላል። እነዚህ ንጥረ ነገሮች በበቂ ሁኔታ ለማግኘት የሚከተሉትን ቀላል የሌሊት ልምዶች መከተል ይችላሉ። በእራት ሰዓት ማግኒዥየም፣ ቫይታሚን B6 እና በግላይሲን የበለጸጉ ምግቦችን ለማካተት ይሞክሩ። እነዚህም እንደ ሳልመን፣ የአጥንት መረቅ፣ ዶሮ ወይም እንደ ምስር፣ ባቄላና ሽምብራ ያሉ ጥራጥሬዎች ሊሆኑ ይችላሉ። እዛም ከመተኛቶ 1 ሰዓት በፊት የዱባ ፍሬና የሱፍ ፍሬ ድብልቅን እንደ መክሰስ ይውሰዱ። ይህም እንቅልፎን ለማሻሻል የሚረዱትን ማግኒዥየምና ቫይታሚን B6 ይሰጦታል። ከእነዚህ ጋር ተያይዞ እንቅልፎን ይበልጥ ለማሻሻል 3 ግራም የሚሆን የግላይሲንን ተጨማሪ ንጥረ ነገር ግላይሲን ሰፕሊመንት መውሰድ ይችላሉ። ልክ ከመተኛቶ በፊት ደግሞ ማግኒዥየም ተጨማሪ ንጥረ ነገር በተለይም ማግኒዥየም ግላይሲን 300 እስከ 500 ሚሊግራም ባለው መጠን እንዲወስዱ ሐኪሞች ይመክራሉ። ይህ በእርግጥ እንቅልፍን በእጅጉ ለማሻሻል ይረዳል። እነዚህን 3 ቀላል ንጥረ ነገሮች በማስተካከል የእንቅልፎን ጥራት ማሻሻል ይችላሉ። ይህም ሰውነቶን ወደ ጥልቅ እንቅልፍ እንዲገባና ጠዋት በንቃት እንዲነቁ ይረዳል። ይህ በአንድ ቀን ውስጥ የሚለወጥ ነገር አይደለም። ስለሆነም በየቀኑ አዘውትሮ መከወን ኮንሲስተንሲ ወሳኝ ነው። ዛሬ አጋራዋችሁን ይህንን ቀላል የሌሊት ልምድ መከተላችሁን ቀጥሉ። በጥቂት ሳምንት ውስጥ በቀላሉ መተኛት እንደጀመሩ ያስተውላሉ። በሌሊት የመማነን ሁኔታ ይቀንሳል። በተጨማሪም ጠዋት ሲነቁ የበለጠ ንቁና ጉልበት እንዳሉት ይሰማዎታል። እንዲሁም የተሻለ የአእምሮ መረጋጋት፣ ግልጽነት ይኖሮታል። የጥንቃቄ መልእክት፣ የኩላሊት ጠላቶች ማግኒዥየም በከፍተኛ መጠን መውሰድ የኩላሊት ህመም ላለባቸው ሰዎች አደገኛ ሊሆን ይችላል። ኩላሊት ትርፍ ማግኒዥየም የማስወገድ አቅም ስለሚቀንስ በሰውነት ውስጥ ተከማችቶ መርዛማ ሊሆን ይችላል። ከመድኃኒት ጋር ያለው ግንኙነት ማግኒዥየም እና ቫይታሚን B6 ከተወሰኑ የልብ መድኃኒቶች፣ አንቲባዮቲኮች ወይም ለሚጥል በሽታ ከሚወሰዱ መድኃኒቶች ጋር ሊጋጩ ይችላሉ። የእንቅልፍ ንጽህና ንጥረ ነገሮቹን መውሰድ ብቻውን በቂ ላይሆን ይችላል። የሚከተሉት ልምዶችም ወሳኝ ናቸው። የሰማያዊ ብርሃን ብሉ ላይ ተጽዕኖ ከመተኛቶ 1 ሰዓት በፊት ስልክ፣ ላፕቶፕ ወይም ቴሌቪዥን አለማየት። እዚህ መሳሪያዎች የሚለቁት ብርሃን ሜላቶኒን እንዳይመነጭ ያግዳሉ። የክፍል ሙቀት በጣም ሞቃት ክፍል ውስጥ መተኛት ጥልቅ እንቅልፍን ይከለክላል። ቀዝቀዝ ያለ ክፍል ለእንቅልፍ ተመራጭ ነው። ቋሚ ሰዓት በየቀኑ በተመሳሳይ ሰዓት መተኛትና መነሳት የሰውነት የተፈጥሮ ሰዓትን ያስተካክላል። የካፌንና የአልኮል ተጽዕኖ ካፌን ከሰዓት በኋላ መጠጣትና አልኮል ከመተኛት በፊት መውሰድ ምንም እንኳን እንቅልፍን የሚያመጣ ቢመስልም የጥልቅ እንቅልፍ ጥራትን በእጅጉ ያበላሻሉ። የምግብ መፍጨት ስርዓት
ግላይሲንና ማግኒዥየም በአንዳንድ ሰዎች ላይ የሆድ መጮህ ወይም ተቅማጥ ሊያስከትሉ ይችላሉ። ስለዚህም በትንሽ መጠን ጀምሮ ሰውነት እስኪላመድ ማየት ይመከራል። የቫይታሚን ቢ6 መጠን ቢ6 ለእንቅልፍ ቢረዳም ለረጅም ጊዜ በከፍተኛ መጠን ከሰፕሊመንት መውሰድ ነርቭ መጎዳትን ሊያስከትል ይችላል። ስለዚህ ከተቻለ በምግብ ማግኘት ይመረጣል። ስለዚህ ይህንን ይሞክሩትና እዚህን ነገሮች በማድረግ እንቅልፎ እንዴት እንደተሻሻለ በአስተያየት መስጫው ኮሜንት ሴክሽን ላይ ያጋሩኝ። ይህ ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። ከወደዳችሁት ላይክ በማድረግ ቻናሌን ሰብስክራይብ ያድርጉ። እንዲሁም ከዚህ ጠቃሚ መረጃ ተጠቃሚ ሊሆን ለሚችል ሰዎች ያጋሩት። እስከሚቀጥለው ጊዜ ደህና ይሁኑ።